ሰላም ሰላም ጤና ይስጥልን ውድ መወዳችሁ ቤተሰቦቻችን እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አለው እንግዲህ አሁን በአብርሽ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እንግዲህ ማጠብቁት ነገር ነው የገጠመን። ማጠብቁት እንዴ የታላችሁ ስትፎክሩብኝ የነበራችሁ ከዚህ በኋላ ሩታ በቃላት ስትሉ የነበራችሁ ሰዎች የታላችሁ? አረ ገባ በሉ የሆነ ነገር በሉኛ። አሸኛትም ወይ በሄዱ አይደለም ወይ በሚያስብል ሁኔታ እንግዲህ ተመለሻለሁ። ወደ ቤተሰቦቻችን ቪዲዮ ላላያችሁ ሰዎች ቪዲዮውን በወፍ በር ላሳያችሁና እመለስላችኋለሁ። እኔ አሁን ማንም ስለተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ የተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ነው በመጀመሪያ ደረጃ የሰማውም ያየውን ነገር ነው ያቀረብኩላችሁ፣ የተለየ ነገር አይደለም። እና ውድ ቤተሰቦቻችን እኔም ማጠብቁት በሚለው ስሜት ውስጥ ገብቻለሁ። የሚገርም ቪዲዮ ነበረ፣ ግን የተወሰነ ኢሞሽናል የሚያደርጉ ሩታ ጋር ደስ የማይል ስሜቶች ሲመጡ እጅግ በጣም ልቤ ነክቶኛል። የምር በጣም ሩታ አሳዝናኛለች፣ እጅግ በጣም ማለት ነው። ምክንያቱም ምን ያህል ተጎድታ እንደነበረ፣ ምን ያህል የጎዷት እንደነበሩ በዙሪያ ያሉ ሰዎች እጅግ በጣም ልብ የሚነካ ነው በእውነት። አምቃ የተሰማትን ስሜት ዛሬ በተወሰነ መልኩ ባይተዋር እንዳደረጓት፣ ብቸኝነት ስሜት እንዲሰማት እንዳደረጓት፣ ብዙ ነገሩን እንዳሏት አምቃ የነበረውን ስሜት አውጥተዋለች ብዬ አስባለሁ። ሩታዬ ሪስፔክት፣ የእውነት በጣም አዝኛለሁ። እንዲህ እንድትሆኝብን በፍጹም ማናችንም አንፈልግም። ያው እውነቱ አንቺ ጋር እንዳለ እንደዚሁ ከቪዲዮ ስንመለከት የሚያንጃብበው በአንቺ ዙሪያ ላይ የሚያንጃብበው እውነት በራሱ ይናገራል። ወፋም ነግራኛለች፣ አንቺ ጋር ነው እውነቱ ያለው። ሌላው እመለስባችኋለሁ። ሌሎቻችሁ ግን አብርሽ እየሰማችሁት ከሆነ የተናገረ ያለው ነገር ምንድን ነው? እኔ እንዲህ ስለመሆኔ ሁለታችሁም ተጠያቂ ናችሁ፣ ሁለታችሁንም አለፋታችሁም፣ ሁለታችሁም ተጠያቂዎች ናችሁ እያላቸው ነው። እና ሁለቱንም ዳርና ዳር አቁሞ ግራቀኝ አድርጎ እንግዲህ ዳኛው ተሰይሟል። አቃቢ ሕግ ደግሞ በዚህ በኩል ቡዜ ያለች እንግዲህ ፍርድ ቤት አድርገውት ነበረ። ዛሬ ቪዲዮ ላይ በተወሰነ መልኩ ግራቀኝ ተመልክቷል አብርሽ። ከዚህ ነገር ውስጥ ምን አስተዋልክ ላላችሁኝ ደግሞ እኔ እንደሚከተለው እናንተ በሚስማማችሁ ነገር አቀርብላችኋለሁ። እወዳችኋለሁ፣ ታውቃላችሁ። አሁን እዚህ ጋር ይህን ቪዲዮ እንመለከተው። ሄርሜላ ቀስ ብለህ ወደኋላ መለስ ለማየት ይኖርብሃል። ከኔ ጋር ደስተኛ ነበር፣ በጣም ህይወትን እየመራ ነበር። በመሀል ከሩታ ጋር መተህ ተገለበጥክ፣ ፈዘዝክ። ስለዚህ ከዚህ ነገር መውጣት አለብኝ አይደል እንዴ? እዚህ ነገሮች የገጠማት ነገር አሁን እንደሰማችሁትም እንዳያችሁትም እናንተም ጠብቃችሁት የነበረውና የገጠማችሁ ነገር ቀላል አይደለም ብዬ አስባለሁ። የተለየ ነው። በመጀመሪያ ደረጃ ሄርሜላ እጅግ በጣም ድንጋጤ ውስጥ ገብታለች። ምክንያቱም ሄርሜላ በቡዜ እጅግ በጣም ተማምና ነበር። ቡዜ ስራዋን እንደምትሰራ በደንብ ተነጋግረው ነበር የተለያዩት። ቡዜን አምናት ነበር። እኔ ቡዜ ሄርሜላን ሸዋ ሰራቻት ብዬ እኮ ከዚህ ቀደም ቪዲዮ ላይ ለቅቄላችኋለሁ አይደለ እንዴ? የማይዋሽ ነው ሀቁ አለ። አሁን መመልከት ትችላላችሁ። ሲቀጥል በነ ዴቭ በነ ቡዜ እጅግ በጣም ተማምና ነበረ በዳኒ። ነገር ግን አብርሽ አሁን ላይ እውነታውን ማወቅ ፈልጋለሁ ነው እያለ ያለው። እና እስቲ የተሰማሽን ነገር ተናገሪ ስትባል እንደዚህ እንደምታስበኝ አልጠበቅኩም ነበረ፣ እንደዚህ እንደሚፈጠር አላወኩም ነበር፣ ቀጥታ እኔን መርጠህ እኔን አቅፈህ ይዘኝ እንደምትሄድ ነበር ማውቅ ምናምን ብላ ቄሬም ስትል ነበረ። አሁን እዚህ ጋር የሄርሜላን የስነ ልቦና ሂደት ሳየው በትክክለኛ መንገድ የበታችነት ስሜት አለባት። አሁን የምር አሁን እኔ ይህን ነገር ላለመናገር በጣም ከውስጤ ጋር ከራሴ ጋር የታገልኩ ነበር። ነገር ግን ሄርሜላ እጅግ በጣም የበታችነት ስሜት አለብሽ። ምክንያቱም ነገሮችን የምትረጅበት የምታይበት አንግል በመጀመሪያ ደረጃ አንቺን መርጦ እንደሚመጣ እርግጠኛ ሆነች ነበረ። ነገር ግን አሁን ላይ ልጁ ማወቅ የሚፈልገውን ነገር ሲጠይቅ እንዴት ይጠይቃል? እንዴት ትጠይቃለህ ብለሽ እሪ። ከዛ በላይ ደግሞ የሩታ ዝምታ ደግሞ አንቺን ምን አስጨነቀሽ? ምን አገባሽ? አንቺ መናገር የምትፈልጊውን ነገር ተናገረሽ አትሄጂም? አሁን እዚህ ጋር ሄርሜላ እጅግ በጣም እንድጠላሽ፣ እጅግ በጣም ደግሞ ሰዎችን በአንቺ ላይ ጣታቸውን እንዲቀስሩና እንድትጠይ የሚያደርግሽ ነገር ምን ተቀለሽ? ምግባርሽ። የሰው ልጅ ለካ ለነገሩ ሰይጣንም ቆንጆ ነበር እኮ ሊቀ መላእክ አልነበር እንዴ? ወደ ጥልቁ ከመጣሉ በፊት ቆንጆ ነበር ሰይጣንም። ይህንን ነው የተገነዘብኩት። የምር እያደረግሽ ያለሽው ነገር በመጀመሪያ ደረጃ የሚመለከተሽ ስለ አንቺና ስለ አንቺ ነው። የተጠየቅሽው አንቺ ራስሽ ስለሚሰማሽና ስላሳለፈው ጊዜ እንድትነግሪው ነው
ምን ተካሂዶ ነበር እያለች ነው። ዞረሽ ወደ ሩታ ወደ ሩታ። አንቺ ማን ከሳሽ አረገሽ? ለምንድን ነው እንደዚህ አይነት መንገድ የመረጥሽው? ሲቀጥል አንቺ ማን ስለሆንሽ ነው የማትጠረጠሪው? በዚህ ልክ ያዙ ይልቀቁኝ ያልሽው እና ሄርሜላ አንቺ ጋር የሆነ የተደበቀ ነገር እንዳለ አንቺ ሲጀመር የሆነ ፋውል እንደሰራሽ በህይወታቸው ውስጥ ገብተሽ ብዙ እንዳበላሸሽ በደንብ ገና ውስጥሽ በዚህ ልክ እንድታፍሪና እንድትቀባጠር ያደርግሻል። ገና አብርሽ ምንድን ያለው እዚህ ጋር ተመልከቱት። አይደል እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺም አለሽበት። ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ አለሽ። እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር የሚችለው? አብርሃም እንዴት ነው ዙሪያ ላይ ነበሩ እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ ብሎሻል። ስለዚህ አሁን ላይ በቃ በዚህ ልክ መከራከር አይጠበቅብሽም። ይሄ ልጅ በራሱ መንገድ እስከሚያጣራ ድረስ መተው አለብሽ ብዬ አስባለሁ። አሁን እዚህ ጋር ሁለታችሁንም ነው የጠረጠረው፣ አንቺ ብቻ እያለሽ አይደለም። ስለዚህ ስለ አንቺ ነው የሚመለከተሽ። የራስሽን ነገር ተናግረሽ መሄድ ነበረብሽ። እዚህ ጋር እያደረግሽ ያለሽው እውነት ነጥብ ያስጥልብሻል። ዛሬ እንደውም አብርሽ በጣም ተናዶብሻል እውነት ለመናገር። ምክንያቱም እየተናገርሽ የነበረው የተጠየቅሽው ሌላ፣ ማሞ ሌላ፣ ጫማው ሌላ አሉ። የምትጠየቂው ሌላ፣ የምትመልሽው ሌላ። ሄርሜላ ለምንድን ነው በዚህ ልክ ግን ክፉ ለመሆን እየጣርሻለሽው? ለምንድን ነው በዚህ ልክ በአንድ ሰው ውድቀት የሆነ ነገር መጠቀም እንደምትፈልጊ ያሳበቅሻለሽው? ስለዚህ አብርሽ ተናግሯል። በቃ በዙሪያ ላይ የነበሩ ሰዎች በጠቅላላ አንቺ ብቻ አይደለሽም እንዴ። የሰው ልጅ የገብርኤልን ስለት የበላ ሳይጠይቅ ይቀባጠራል አሉ። ዝም ብለሽ ነው የምትቀባጠሪው እንዴ? ዝም ብለሽ ነው በቃ ፔሬድም ቅሬም የምትይው። በቃ የተጠየቅሽውን ጥያቄ በአግባቡና በስርዓቱ መመለስ ሲገባሽ አንቺ ያልተጠየቅሽውን ነገር ትዘላብጃለሽ። በቃ በዙሪያ ያሉ ሰዎች ተጠያቂ ናቸው ብሏል፣ ተጠያቂ ናቸው። አንቺ ቀድመሽ እኔ ግን እንዴ ታይ እንጂ እንዳደረግሽ እርግጠኛ እንድንሆን እያደረግሽ እኮ ነው። ስለማንኛውም ስርዓት በቲቪ መልካም ነው። አሁንም ቢሆን ይሰራል። እዚህ ጋር ግን አሁን ሩታን ተመልከቷት። ሩታ የተናገረችው ነገር እንመልከት። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ እናት ልሆን እችላለሁ። ገባ? ጠንክሬም እንዳባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሶኔንም እንደዚህ ምንድነው ምናምን ብለህ ጠይቀኝ። አንተ ላይ በዚህ አይደለም የሆነ ነገር ላደርግ አልችልም። ሲጀመር ለልጄ አባትም እንድትሆን ትፈለጋለህ፣ ታስፈልገዋለህ ለልጄ አባትም እንድትሆን። ስለዚህ እኔ አንተ ላይ በፍጹም እኔም ኤፋም እንደዚህ አይነት ነገር ልናደርግ በፍጹም አይምሯችን የማይፈቅደውም አላደረግንም ብላ ተናግራለች። እና በዙሪያ ያሉ ሰዎች ግን በአንተ ዙሪያም ያሉ ሰዎች በሄርሜላም ዙሪያ ያሉ ሰዎች ግን ብዙ ነገር እየተናገሩኝ ነበረ። ብዙ ነገር አድርገሻል ብለው እኔ ላይ ዘውረውብኝ ነበረ። አሁንም አንተን የሆነ ነገር ሞልተውብህ እንደመጣ እርግጠኛ ነኝ። ነገር ግን እኔ ምንም አላደረግኩም። አንተ የልጅ አባት ነህ እኮ አነሰም ከፋም በዛም ምንም አለ ከአንተ ጋር መልካም የሆነ ግንኙነት ነበረኝ። ብዙ ጊዜ ብዙ ነገሮችን አብረን አሳልፈናል። ስለዚህ እኔ አንተ ላይ ምንም አላደረግኩም አብርሽ እመነኝ እያለችው ነው። ደጋግማ ነግረዋለች። በቃ ሩታ እሷ ልቧ ውስጥ ያለው የሚሰማትን ነገር በደንብ አድርጋ ነግረዋለች። ስለዚህ እዚህ ጋር ደግሞ ቡዜ እዚህ ጋር ቡዜ እኔና አንቺ እንደዚህ ቆመን ይሄን ነገር መስማት አለብን ብዬ አላስብም። አብርሃም አይ ደህና ነው ስትል ሩቲ እዚህ ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ገና ባልሆነበት ሰዓት ላይ ብዙ እኔ ምንም ነገር አድርገሻል አላልኩም አለች። አሁን ቡዜ እዚህ ጋር አንቺ አሁን አብርሽ ፊት የምትናገሪው እንዴ ምን ሆነች ነው? በዚህ ልክ አድርገሻል አንቺ ጋር እንዳይሆን የምንፈልገው ለዛ ነው እያላችሁ ደጋግማችሁ እየወቀሳችኋት አልነበር እንዴ? ዛሬ ምን ነው አብርሽ ፊት ሲሆን ምንም አላረግሽም ምንም አድርገሻል አላልኩም የምትይው ለምንድን ነው? ደጋግመሽ ልጅቷን ስትወጊያት አልነበር እንዴ? በነገር ደጋግመሽ ልጅቷን እየጎዳሻት ባልዋለችበት ባልተገኘችበት ሁላ እንዲያርገሽው ወንድሜ እንዲያልነበርም አንቺ ጋር ከመጣ በኋላ ነው እንዲህ የሆነው ያልሽ ልጅቷን ስታደሚያት አልነበር እንዴ? ዛሬ ላይ ግን አብርሽ ፊት ምን ነው ባሏ ፊት ሲሆን ተጎዘጎሽ? የምር ቡዜ ከአንቺ አይጠበቅም። አንቺ ትልቅ ሰው እኮ ነሽ። ሲሆን ማድረግ ያለብሽ እንደ ትልቅነትሽ መሀል ገብተሽ ማስታረቅ፣ ነገሩን ፊክስ ማድረግ፣ ወደ ትዳሩ እንዲመለስ ማበረታታት ነው ያለብሽ። ነገር ግን አሁንም ሩታ በምትናገረው እያንዳንዱ ንግግር ወሬዋን እየቃረምሽ የለቀምሽ ስህተት እየለቀምሽ እንዲህ የምትናገረው ነገር መልካም አይደለም። ትልቅ ነሽ። ነገሮችን ያየሽበት አንግል አብርሽን ወደ ጤናው እንዲመለስ የሄድሽበት መንገድ አለ አይደለ? በዛው መንገድም ወደ ትዳሩ እንዲመለስ ማድረግ ነው ያለብሽ። የሰው ልጅ እኮ አይደለም እንደዚህ ዋሽቶም ያስታርቃል። አንቺ ግን ንግግሯን እየለቀምሽ እየሳብሽ እንዲህ ብለሽ ትናገሪያለሽ። ደግሞ እኔ አላልኩም ትያለሽ እንዴ? በጣም ብለሻል ቡዜ። ቪዲዮዎቹ እኮ አሉ። ወንድሜ እንዲህ አልነበረም እንዲሆኑ አንቺ ጋር ከመጣ በኋላ ነው ብለሻታል እንዴ? ምን ነው ዛሬ እንደ ቅዱስ አጫወተሽ? ሌላው አብርሽ እዚህ ጋር የተናገረውን እንስማው።
ማውራት ያለባቸውን ነገር ያውሩ። ከዚህ የራሴን ውሳኔ ምን እንደሆነ ደግሞ እናገራለሁ አይደል እንዴ? እኔ ከዚህ በኋላ እንዴት መምራት እንዳለብኝ ህይወቴን እንዴት መሄድ እንዳለብኝ እንዴት መቀጠል እንዳለብኝ ለራሴ ፕላን አውጥቼ የራሴን እቅድ ይዤ መጣው ሰው ነኝ። ስለዚህ የራሴን ፍላጎት የራሴን ሀሳብ ለመናገር አስቀድሜ ግን ማወቅ የምፈልገው ነገር አለ ከሁለታቸው ማለት ነው። እሺ አሁን ነጥቡ ያለው እዚህ ጋር ነው። አብርሽ ጋር ህይወቴን ፕላን አድርጌ የመጣሁት ራሴን መምራት እችላለሁ አለ አይደለ? እሺ መለሰና ደግሞ ከዛ ቀደም በነበረው ንግግሩ ላይ እኔ የፊርማው ቀን የ500 ሺህ የተከበረ ቀን ምንም ማውቀው ነገር የለም ማለት መምጣቴን አስታውሳለሁ፣ ያደረኩትን ነገር አላውቅም ማለት። እሺ በየትኛው ጊዜ ነው ፕላን ያወጣኸው? ወዲያው አይደለም የተመለስከው? አንድ ቀን እኮ ነው በመሀል ያደርከው። ለምንድን ነው ግን የምንዋሸው? ለምንድን ነው አንተ ትክክለኛውን ነገር መናገር የማትፈልገው እንዴ? በየትኛው ጊዜ ነው ህይወትህን ፕላን ያደረከው? እሺ ህይወትህን ፕላን አደረግክ ማለት እኮ መስመሮችን አስተካክለህ መጣህ ማለት፣ በምን መንገድ መጓዝ እንዳለብህ ራስህን አሳምነህ መጣህ ማለት እኮ የተወሰነ ጊዜ ደህና ነበርክ ማለት ነው። በመሀል እኮ አንተ 500 ሺህ የተከበረብህ ቀንና የፕሮግራሙ ቀንና አሁን አንተ ወደዚህ የተመለስክበት ቀን እኮ የአንድ ቀን ልዩነት ነው የነበረው። በየትኛው ጊዜ ፕላን አደረግክ? የፕሮግራሙ ቀን ጤነኛ አልነበርክም። ከፕሮግራሙ ልክ እንዳለቀ ወደ እነሱ እንደተመለስ ጤነኛ ሆንክ። አብርሽ ይሄ ትክክለኛ ውሃ የማይነሳ ሀሳብ ነውና በዚህ ልክ ባይሆን መልካም ነው። ሌላው እዚህ ጋር ሄርሜላ ስሟት። ስለዚህ ነገር ማመንም የለብህም መቀበልብኝ የለብህም። ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋለሁ። ሪቪት ያወቀው ነገር ነው። ከኔ ጋር ያለው ነገር መጨረሻ አደረግልኝ። ከዛ ባለፈ ደግሞ ለውቋል። እንደዚህ ተሆኗል። እንዲህ ገፍታኝ ጥላኝ ልትሄድ አትችልም ነበረ። እንደዚህ መሆን የለበትም። በዚህ መንገድ መሄድ የለብህም ምናምን። እንዴ ሄርሜላ ይሄንን ነገር አይደለም ማወቅ የፈለግኩት ብሎሻል እኮ ይሄ ልጅ። ማወቅ የፈለገው በእኔ ህይወት ላይ ምንድነው የተፈጸመው፣ ምንድነው የተካሄደ ያለውን ነው። እኔ ሄርሜላ የምር ነው የምልሽ፣ ለምንድን ነው በዚህ ልክ መክፋት የምትፈልጊው? ለምንድን ነው አሁን በዚህ ልክ አሁን አንቺ ከሳሽ ሩታ ተከሳሽ እንደሆነች እያሰብሽ እየከሰሻት ያለሽው? እንዴ የምሬን እኮ ነው። ለምንድን ነው ግን እንዲህ እያቅለበለበሽ ያለው? የተሰማሽን ስሜት መናገር ያለባሽን አብረሽ ማወቅ ያለበትን ነገር ነው እንዲያውቅ እየጠየቀሽ ያለው። አንቺ ግን ዙሪያ ጥምጥም ባራባ በቆምቦ በሜክሲኮ በሳሪስ በምናምን አድርገሽ እንዴት ትሽከረከሪያለሽ? በቃ የጠየቀሽን ጥያቄ በፊት ለፊት መልኩ መመለስ ነበረብሽ። በቃ ሩታን የሆነ ነገር አድርጋባለች፣ አፈዛሃለች፣ እንዲያርገሽዋል ስትክስሻት የነበረውን ሩታ ቃል በቃል የምታውቂው ነገር ቃል ቡዜም አንቺም ዳኒም ዴቭም ካሉ ቀጥታ ሩታ እንዲህ አድርጋብህ ነበረ። አሁን ግን እግዚአብሔር የተመሰገነ ይሁን ደህና ሆነ ተመልሰሃል በሉት እንጂ ምን ነው ዝም አላችሁ? አፋችሁን ያዛችሁ። አንቺም ሩታ ጋር ሄደሽ ሩታ የሆነ ነገር አስደረገሽበት ነው የሆነ ነገር አፈዘሽው አደንዝሽው ነው እንጂ ወደ አንቺ አይመለስም ነበር ስትያት እንደነበረ ለምን አልነገርሽውም? ለምን ማድበስበስ አስፈለገ? እያድበሰበስሽ ነበረ፣ ነገሮችን እያወሳሰብሽ ነበረ። በፊት ለፊት ሩታን ስትናገራት የነበረው ሩታን አርገሻል ስትያት የነበረውን ነገር ለምን አትናገሪም? እዚህ ምን ነው አንቺ ቆዳ የጠበበኝ ስትያት ነበር እንዴ? ምን ነው ዛሬ ትሁት አደረገሽ? ምን ነው እውነተኛ አፍቃሪ ሆንሻል? ምን ነው ስክሪፕት ላይ የተጻፍኩኝ አፍቃሪዋን ሴት ነኝ አልሽ እንዴ? በዚህ ልክ እውነተኛ መሆንሽን አፍቃሪ መሆንሽን ለማሳየት እኮ የሰውን መወንጀል አይጠበቅብሽም። አንቺ ጋር እውነት ካለ እኮ እውነት በራሷ እኮ ተሽከርክራ ወደ አንቺ ትመለሳለች። የግዴታ ያንን ሰው የከሰሽ መሆን የለበትም። በጣም ነው ያሳፈርሽው። እውነት በጣም አሳፋሪ ሰው ነሽ። ከዛም መለሰችና ከሳሽ ስትሆን በመጀመሪያ ደረጃ አንተ ከሷ ጋር ከተለያየ በኋላ ባፍንጬ ይውጣ ያለችው ሰውዬ እንዴት ነው በአንድ ቀን እንደዛ የምትመለሱት? ሽማግሌ ሳይገባበት ኦር ሰምቲንግ ወይ ሽማግሌ ፈርታው ነው ወይም ደግሞ የሆነ ነገር እናስቀድማለን ካልተባለ በቃ እሷ ባፍንጬ ይውጣ ያልከውን እንደዛ ስታውቅሽ የነበረች ታዲያ እንዴት ነው ልትመለስ ይችላል? እዚህ ጋር ስታስመስል አሁንም ደግሞ ጤነኛ አይደል? ስታስመስል እንደዚህ መቀበል ነበር ስታንቋሽሽ ነበረ ምናምን እያልሽ ልጁ እኮ በዛ ሰዓት እሷ እንደዛ ያደረገችውም ከሆነ ራሱን ያውቅ ነበረ። ሩታ ምን አርጋው ወደ አንቺ እንደመጣም እኮ ያውቃል ልጅ። ለምንድን ነው እዚህ ጋር ማስታወስ ያስፈለገው? አብርሽ እኮ እስካካቴው አይደለም ትውስታውን ያጣው። ለምንድን ነው በዚህ ልክ የሩታን ክፋት ብቻ እየነገርሽው ወደ አንቺ ለመሳብ የምትሞክሪው? በእንደዚህ አይነት መንገድ እኮ ወደ አንቺ አይሳብም። እንደውም ምን አይነት ሰው ነች በእናታችሁ? የሰውን ክፉ ነገር ስትለቅም ነው የምትውለው ብሎ ነው የሚጠላሽ። ወረኛ እንደሆንሽ የራስሽን ህይወት መምራት እንደማትችይ አንቺ ጋር እውነት እንዳሌለ አንቺ በራስሽን ችለሽ ስለ ራስሽ መናገር እንደማትችይ ሰውን በመክሰስና ስለ ሰው ክፋት በመናገር ስለ ሰው ያደረገውን ነገር በመናገር ብቻ ያን ሰው ማርከሽ መውሰድ እንደምትችይ ነው የምታውቂው። እሱም እርግጠኛውን የምነግርሽ ምንም ቢሆን ምንም የልጁ እናት ነች።
በዚህ ልክ ፊቱ ስትከስቻት ደስ የሚለው ይመስልሻል? ተዋልደዋል እኮ እነዚህ ሰዎች። ራቁት በተያየ መካከል እየገባሽ በዚህ ልክ ነገር እያቧቸርሽ መናገርሽ መልካም ነው? የራስሽን ነገር ምን አትናገሪም? ይሄ እኮ የምርጫ ቅስቀሳ አይደለም። ይሄ እኮ የፖለቲካ ጉዳይ አይደለም። ይሄ ህይወት ነው። ልክ የምርጫ ቅስቀሳ አደረግሽው እኮ። እኔም ብትመርጥ እነዚህ ነገር ውስጥ ታደርጋለህ፣ እኔም ብትመርጥ ይሄን ጥቅም ታገኛለህ እያልሽ ትቀጥይና ከሱ ጋር ያለህ ግን ወይ ከሷ ጋር ያለህ ግን ይሄን ነገር አታል ይሄን ነገር እያደረገች ነበር ብለሽ ማስታወስ አይጠበቅብሽም። ይሄ ልጅ ህይወቱን ከሷ ጋር እየመራ ስለነበር ምን አጉላበት፣ ምን ሞልታበት፣ ምን አስደስተው፣ ምን አስከፍተው እንደሆነ በደንብ የሚያውቅ ልጅ ነው። አንቺ ግዴታ መናገር አይጠበቅብሽም። ራስሽን አስገመትሽ። የምር ታይ ብለናል። ራስሽን ሚዛን ላይ አሰፈርሽ። ራስሽን አስገመትሽ። ራስሽን በአደባባይ አሳጣሽ። የምር በጣም ነው የሚያሳፍረው። እንዴ አሳጣሽ ራስሽን። መጥፎ ሰው ነች እቺ ልጅ አለች። ሩታ ደግሞ ትክክለኛው መልስ መለሰችልሽ። ሀብለሽ ማመስ ስትጀምሪ ኦኬ ለፈጣሪ ልተው ብዬ ተውኩኝ ሴተኝ እንጂ መጥፎነት እንዴት እንደሆነ ባንቺ ነበር ማሳየው። ገባሽ? አሁን የሁለታችሁ ክርክር አይደለም። ዋናው ነጻታችሁ ነው። ሩታ መጥፎ ሰው ነገሮችን ነበር አለች እኮ በቃ ቃል በቃል። ይሄ እኮ ለአብርሽ ደጋግመህ ንገረኝ የምትላት ነገር ከዚህ ዘለለ ምንም ነገር የለም። ነገረች በቃ። እች ልጅ መጥፎ ሰው ብትሆን ኖሮ እስካሁን አትጠብቅም ነበር። ማድረግ የምፈልገውን ነገር ማድረጉ ከአንቺ ነበር የምጀምረው አለችሽ። በቃ ትክክለኛው መንገድ ይሄ ነው። መጥፎ ሰው በሆን እኔ አንቺ እንደጠቀሻት አይነት ሴት በሆን ኖሮ አብርሽ ላይ እንደዚህ አይነት ነገር ማድረግ አይነት ደፋር ሰው በሆን ኖሮ እኔ ክፉ እግዚአብሔርን ማልደገፍ ሰው በሆን ኖሮ መጥፎውን ነገር መጀመሪያው ከአንቺ ነበር አለችሽ። ከዚህ ውጪ ምንም አይነት መልስ አብርሽ የለም። ራስን አታታል፣ እኛንም አታታለን። በቃ መለሰችን። ለዚህ ጋር አምነ ተቀበል። ሩታ ምንም አላደረገችም። አሁንም ሰዎች ሩታ እንዲጠራጠሩ ምንም ነገር የማድረግ መብትም የለህም፣ ግዴታም የማስረዳት ግዴታም የለባትም ሩታ። እንዴ ንገረኝ የምትላት ምንድን ነው? ነገረች እኮ ይኸው። አንተ ተጸጽተህ ይቅርታ ብለህ የተፈጠረው ነገር በሙሉ እስከዛሬ በሆነው ነገር በሙሉ እጅግ በጣም አዝኛለሁ፣ አንቺ ትሸኛለሽ የልጄ እናት ብለህ መጣ። እኔ ደግሞ ያለፈውን ነገር በሙሉ ይቅርታ አድርጊልኝ ብለህ ጠየቅኝ። ገባህ አይደለ? እኔ ደግሞ ያንን ነገር ተቀበልኩ። የልጅ አባትና ልጄ አባት ያስፈልገዋል፣ አብረን ብንሆን የተስተካከለ ህይወት እንኖራለን ብዬ አሰብኩኝ። አንተም እንደዛ አልከኝ፣ አመንኩ። ከዛ አንተ ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረዱኝ እየሞከሩ ነበረ። እሺ ሚስትና ልጄ መርጫለሁ፣ ከዚህ በኋላ ከአንቺ ጋር መሆነው አልከኝ። እሺ ብዬ እኔም ደግሞ ከዚህ ቀደም የበደልከኝን ሁላ ሳላስበው ይቅርታን ተቀብዬ ከአንተ ጋር ሆንኩኝ። ከዚህ ውጭ የተለየ ነገር እኛም በቪዲዮ አላየንም። ይሄ ነው የተፈጠረ ያለው። ከዛም በኋላ እነዚህ ሰዎች መጡና አብርሽ በጤናው አይደለም የተመለሰው፣ የሆነ ነገር አድርገሽበት ነው አሏት። ብዙ ነገር ተናገሯት። እች ልጅ አስከፏት። የማይባል ነገር ተናግረው ልቧን አደሙት። ብቻዋን አስቀሯት። በዙሪያ ያሉ ሰዎችን እያሳደሙባት በቃ ብቻዋን አስቀሯት። ኤፋ እምብየው አሻፍረኝ ከእናንተ ጋር ልከተልም ስላለ ኤፊን ደግሞ ጠላት አደረጉት። እንዴ ኤፊ እኮ ወንድምህ የስጋ ወንድምህ እኮ ጠላቷ እንዲሆኑ በእሷ ላይ እንዲነሳ ያልሞከሩት ነገር የለም። ኤፊ ግን ኖ ይህን ነገር አላደርግም፣ ሩታ ጋር እውነት አለ፣ ወንድሜ ሊሆን የሚገባው ከእውነተኛዋ ሚስቱ ጋር ነው፣ ለእሱ ጥሩ ነገር የምታሰብ የስኬቱ ምንጭ የስኬቱ የደስታው ፈጣሪ ባለቤት የሆነችው ሚስቱ ጋር ነው መመለስ ያለበት፣ ከልጁ ጋር ነው መሆን ያለበት ብሎ ከሩታ ጎን ስለቆመ እንዴት ሲያደርጉት እንደነበረ ከግራ ከቀኝ እንደ ንፋስ እያወዛወዙ ሲያዋክቡት እንደነበረ። እንዴ ኤፊ እኮ በእሷ ላይ እንዲነሳ ያላደረጉት ነገር እንዳልነበረ እኮ ቪዲዮን አይተህ ከሆነ ትመለከታለህ ብዬ አስባለሁ። እንዴ ዛሬ ላይ ግን ሩታን በዚህ ልክ እኔ ተሰምቷ ስትናገር የምር በጣም ነው ያዘንኩት። እንዴ ለምንድን ነው በዚህ ልክስ እንዲሰማት የምታደርጓት? አንተ እኮ ሩታን ከሁሉም ጠንቅቀህ ታውቃታለህ። ሩታ እንደዚህ አይነት ሴት እንዳልሆነች እኮ ለአንተ እኛ ነግርህም፣ ቡዛ ትነግርህም፣ ሄርሜላ ትነግርህም ስለ ሩታ። አንተ ስለ ሩታ ጠንቅቀህ ታውቃለህ። ሩታ ምን አይነት ደካማ ጎን እንዳላት፣ ምን አይነት ጠንካራ ጎን እንዳላት ለአንተ ማንም እንዲነግርህ መጠየቅ ያለብህ አንተ ታውቃታለህ ሩታን። ዛሬ ምን ያህል ተሰብራ ምን ያህል ተሰምቷት ስታነባ እንደነበር አይታታል። ይሄ ሁሉ እንባ ትከፍልበታለህ፣ አንተም ትከፍልበታለህ፣ ሄርሜላም ቡዜም ሁላችሁም ትከፍላላችሁ። ለዚህ የምሬን ነው የምላችሁ። ሁሉን ነገር ለእግዚአብሔር ሰጥቼ ነው ያለሁት ብላለች። ሁሉን ነገር ለእግዚአብሔር ሰጥቼ ነው እንጂ መጥፎ ሰው ቢሆኑ ከአንቺ ነበር የምጀምረው።
ይሄኛውን ሄርሜላ ያዥ እሺ ነጥቡን በቃ ሁሉን ነገር አስረዳች አብርሽ በቃ ነገረች እኮ ከዚህ በላይ ምን እንድትነግረን ነው የምትፈልገው ምንድነው መስማት የምትፈልገው ከዚህ ውጪ ሁሉን ነገር ሲያደርጉ ከሩታ ደብቀው ለሄርሜላ እየነገሩ ከሩታ ሲወስዱ ሄርሜላን እየጠሩ እያንዳንዱን ሲቹዌሽን ሄርሜላን እንደ ኩርቱ ፌሰር ያንጠለጠሉ ነው ከኋላ ሲከተሉ የነበረው ያለ ሄርሜላ ብዙ ነገር ሲያደርጉ አልታዩም ሁሉን ነገር እያንዳንዱን እንቅስቃሴ የሚያደርጉት ከሩታ ደብቀው ከሄርሜላ ጋር ነው ሁላኮ ሰርቀው ከሄርሜላ ጋር እንድትቆይ ነው ያደረጉት እቺ ልጅ እንደዚህ ተሰምቷት ባትናገር ይገርማል እንዴ የምር በድላችኋታል በምን አይነት መንገድ እንደምትከሷት አላውቅም በጣም ገፍታችኋታል እንደዚህ እስከምትሆን ድረስ እንደዚህ እስከሚሰማት ድረስ ጠላት እኮ አይደለችም እቺ ልጅ እንዴ ልጅ የሰጠችህ ደስታን የሰጠችህ ህይወትህን ያቃናችልህ መልካም ሴት ነች ሩታ ማለት እኮ ለአንተ ሩታን እንዲህ ብለን ማብራራት አይጠበቅብንም ሩታን በሚገባ ጠንቅቀህ ታውቃታለህ እንዲህ እስከሚሰማት ድረስ እንዲህ ተስፋ እስከምትቆርጥ ድረስ እንዲህ ውስጧ ያለው ስሜት ገንፍሎ እስከሚወጣ ድረስ ብቻዋን ትተሃት ከማን ጋር የተጋፈጠች ከወንዶች ጋር ወንድንን ባይ ለነገሩ እነሱ ወንዶች አይደሉም ተዋቸው ከዳኒ ጨምሮ ከአሚር ጀምሮ እየመጡ በዚህ ልክ አፋቸውን ሲከፍቱባት አንቺ ልጅ እንደዚህ ያደረግሽው እያሉ ቤቷን ሰብረው እየገቡ ልብስ እናወጣለን ሲሉ እንዴ አንተ ይህንን ነገር መረዳት አትችልም በዚህ ልክ እንዲሰማት ለምንድን ነው የምታደርጓት እንዴ እቺ ልጅ እኮ ጠላታቸው አይደላችም ፍሬ የሰጠችው እኮ ነች እንዴ ከፍታውንም ዝቅታውንም አብራ እንዴ በየትኛውም ስሜት ውስጥ እኮ ያልተለየች ጓደኞች ሲመጡ ሲሄዱ እኮ ብቻዋን የቀረችው ልጅ እኮ ነች ሩታ እኮ ነች ዛሬ ላይ ለምንድን ነው እንድታነባ የምትፈቅዱላት ትንሽ እንኳን ልብ አይራራም እኔ እግዚአብሔርን እንዴት እንዳሳዘነችኝ መድኃኔዓለም ትንሽ እንኳን ደንገጥ አትልም የፈለገ ነገር ቢሆን እኮ ጠላት አይደለችም እቺ ልጅ አጥፍታ እንኳን ቢሆን እኮ እንዲህ ስታለቅስ ልትራራላት ይገባ ነበር ደንገጥ ልትል ይገባ ነበር የምር በጣም ነው በቃ በጣም ነው ያዘንኩት በእውነት ሩታ ማይ ጋድ ሩታ በጣም በቃ አላውቅም ምን ልል እንደምችል በጣም ነው ያሳዘነችኝ ማምላክን በዚህ ልክ እሷን መናገር በዚህ ልክ ባይተዋርነት እንዲሰማት በዚህ ልክ በዳይ እንደሆነች ሚዲያ ፊት እያወጣችሁ ስታሳጧት በዚህ ልጇን እንኳን በሰላም መንገድ እንዳታሳድግ እንድትጠላ ሰዎች እንዲርቋት ምን ያልተደረገ ነገር አለ እቺ ልጅ ግን እግዚአብሔርን ተደግፋ ስለቆመች በራሷም ስለምትተማመን ጠንካራ ሴት ስለሆነች ይኸው ቆማለች እንደናንተ ፍላጎትና ሐሳብማ ሩታ ቆማ እንድትሄድ አልነበረም ሌላው በዚህ ሲቹዌሽን ውስጥ ሆና እንኳን ሐሳቧን እየገለጸች ያለችን ልጅ ሄርሜላ ምን አይነት ሰው ብትሆኚ ነው ምን አይነት ማህበረሰብ ውስጥ ያደግሽ ልጅ ብትሆኚ ነው ትንሽ እንኳን ልብሽ ስብር አይልም ትንሽ እንኳን አታዝኝም ሰው ብትሆኚ ሴት ነሽ የሴት ልጅ እንባ ስታይ አታዝኝም ያት እዚህ ጋር የምትናገረው በመጀመሪያ ደረጃ እኔ ወጥቼ ጋር ሩታ ማልቀሷ ያዞምባ ነው የሚመስለኝ ምክንያቱም በጣም ብዙ ነገር በጣም እየከፈች ነው ዝም ብዬ ሳልፍ የነበረው አዞ የምር ምን አይነት ሰው ነሽ እንዴት ነው በዚህ ልክ ያዞምባ ነው የምታለቅሰው ምናምን ብለሽ እሷ ፊት ደፍረሽ የምትናገሪው ያዞም ሆኖ ያናኮዳ እቺ ልጅ አልቀሳለች ተሰምቷታል ሳትነካ አታለቅስም ደግሞ ሪል ነው ስሜቷ ይጋባል እያስመሰለች ቢሆን ኖሮ በፍጹም እንደዚህ አይነት ስሜት እኛ ኦዲየንሶች ከውጪ ቪዲዮን እያየን ያለን ሰዎች እንኳን አይሰማንም ነበር አንቺ ግን እዚህ ጋር አብርሽን ለማግኘት ስትይ ግን እዚህ እውነት ያላትን ልጅ እየገፋሻት ነው በዚህ ልክ እንኳን ለመናገር አፍሽን መቆጣጠር አልቻልሽም የምር ሄርሜላ እንዳንቺ ደግሞ የእርጎ ዝንብ አላየሁም እንዳንቺ ደግሞ የወገብ ቅማል አላየሁም እንዴ ለምንድን ነው ልጅቷን ማታያት እንዴ የራስሽን ሐሳብ አምጪና ተከራከሪ እንዴ እንዲያርጋለች እንዲበድላለች እያልሽ ነጥብ ለማስጣላት ሞክሪ ትጠያለሽ
አሁንም ጠልተንሻል። እጅግ በጣም ትጠያለሽ። በፍጹም አንድ ነገር ደግሞ ምነግርሽ ማለት ነው፣ በእንደዚህ አይነት መንገድ አብረሽን ብታገኙ እንኳን ህይወትሽ አይሰምርልሽም። ለምን? በግፍና በበደል የሰውን ደካማ ጎን ደጋግሞ በመናገር እንዴ! የራስሽን ጉድፍ መመልከት አልቻልሽም? የራስሽን ጉድፍ መመልከት ያልቻልሽ ልጅ የሩታን ጉድፍ ደጋግመሽ ተናገርሽ። ያንቺን ኃጢአት ማን ይናገር እንዴ? አርጋበትም ቢሆን እኮች ልጅ ላለማጣት ልጇን ያለ አባት ላለማሳደግ ልጇ አባት ማን ነው ምናምን ሲባል እንዳይሸማቀቅ ከትምህርት ቤት ጀምሮ ስንት ያደረጋትን ነገር እኮ በይቅርታ አልፋ ነው እቺ ልጅ እኮ ህይወቷን ለመምራትና በይቅርታ መንፈስ አብረሽን ተቀብላ ፍቅረኜ፣ ባሌ፣ የልጅነቴ ጓደኜ፣ የልጅ አባት ብላ ተቀብላ እኮ እያኖረችው የነበረው። ዛሬ ላይ መተሽ ግን አንቺ በዚህ ልክ መናገርሽ ውበትና ደምግባት ከንቱ ነው። ይኸውልሽ ይልቁንስ ወደ ልብሽ ተመለሽ። ይሄ መልክሽ አሁን እመኝኝ 32 ዓመት እየሆነሽ በመጣ ቁጥር እየረገፈ እየቀነሰ ነው የሚመጣው። ዋና ውስጥሽ ያለው ሰብዕና ነው ብቻውን የሚቀረው። ያኔ ግን ወዮልሽ አንቺ እንዴ! በቃ ባለትዳር ነው ይሄ ልጅ። እሺ ባለትዳር እንኳን ውሽማ በዚህ ልክ ኮንፊደንስ ተሰምቶት ሚስት ፊት ቀርባ መናገሯ በራሱ በጣም ነው የሚያሳፍረው። አብርሽ እመለስብሃለሁ አንተ እመለሳለሁ። ምክንያቱም አንድ በአንድ ቪዲዮም ተረጋግቼ አይቼ እመጣለሁ። ነገር ግን ሩታ ከዚህ በኋላ በማናቸውም ፊት እንደዚህ ስሜት ተሰምቶሽ መመልከት አልፈልግም። ጠንካራ ነሽ። የመጣሽበትን ህይወት በደንብ ሁላችንም እናውቃለን። ከዚህ በላይ ነገር ብዙ ነገር አሳልፈሻል። ተናግረሽዋል እኮ ጥላኝ ስትሄድ አንተ የመጀመሪያ አይደለህም ብለሽዋል። ሁኔታው እንዳበሳጨሽ አውቃለሁ። ሁኔታው ልብሽ እንደሰበረ አውቃለሁ። ነገር ግን ማለት ነው ለእነዚህ ሰዎች ማዘንም አይጠበቅብሽም፣ አይገባቸውም። ሌላው በስተመጨረሻ የተናገረችው አንድ ሀቅ አለ። አብርሽ እዚህ ጋር ልብ ካለ በደንብ ማዳመጥ አለብህ። የለውም ያው ለአንተ ግን ነገር እኔ አንድ ነገር መናገር ፈልጋለሁ። በጣም ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለግከው ታይም መተህ ልታናግረኝ እንችላለን። የፈለግከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ እንችላለን። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችላለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት ፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ። ሁሉም እውነታ ግን ያለው እኛ ጋር ነው። ይህን ነገር በደንብ ጠንቀን እንድታውቅ እፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርብብኝ የነበረውን ነገር በሙሉ ከሆነ ደውልልኝ፣ ሁሉን ነገር እውነት አሳውቅሃለሁ። አሁን እዚህ ጋር እንዲህ ብዬ መናገር አልፈልግም። ስረጋጋ ግን ያለውን ነገር እነግርሃለሁ። ትክክለኛውን እውነታ ማወቅ የምትፈልግ ከሆነ እኔና ይፋን ጠይቀን እኔንም ጠይቀኝ፣ ሁሉን ነገር ለማስረዳት ዝግጁ ነኝ ብለሃለች አይደለ? በቃ ከእሱ እውነቱን ተቀበል። ከዛም በኋላ እዚህ ጋር ደግሞ ሄርሜላ ልክ ሩታ እግሯ ከመሄድ ሁሌ ሌባ መሆንሽ የሚያስታውቀው እዚህ ጋር እኮ ነው። ሌባ መሆንሽ፣ ቀጣፊ ወራዳ መሆንሽ የሚያስታውቀው እዚህ ጋር ነው። ልክ ሄርሜላ እግሯ ከመሄዷ ሮጣ ሄደችን። እሷ ሩታ እስከምትጨርስ ድረስ ነው፣ እሷ እስከምትሄድ ድረስ ነው። እየው ነገር ልበልህ እንዲህ በቃ አብርሽ መጨረሻ የተናገረውን ነገር ሰማሽ? ሳትነኪኝ አውሪኝ፣ በቃ ተይኝ አለሽ። ታየው እዚህ ጋር ለማንኛውም ውድ ቤተሰቦቻችን እዚህ ጋር ሩታ እንደኔ ያሳዘነቻችሁ የምር በጣም ነው ያዘንኩት። ስለ ሩታ በጣም ነው የደበረኝ፣ በጣም ነው የተሰማኝ። በዚህ ልክ ሆና መመልከት እኔ በፍጹም አልፈልግም። ለማንኛውም ውድ ቤተሰቦቻችን ሁላችሁም እንደገመታችሁትና እንዳሰባችሁት አይደለም። ቅድም መግቢያ ላይ ተናግሬያለሁ። ቅድም ተናግሬያቸዋለሁ በመጀመሪያው ቪዲዮ ላይ አብርሽ ሁለታችሁንም አልመርጣችሁም። ነገሩን ልመልከተው ቢል ደስ ይለኛል። በተረጋጋ መንፈስ ቢወስን፣ እንዲህ በተጣደፈ መልኩ መወሰኑ መልካም አይደለም ብዬ ነበር። እግዚአብሔር የተመሰገነው በዛ መንገድ ሆኗል። ትክክለኛውን መራጭ ትክክለኛውን ምርጫ ማን እንደሆነች አልነግራችሁም። ነገር ግን ወደ ትክክለኛው መንገድ እንደሚሄድ ቃል ይሰጣችኋለሁ። ለማንኛውም በጣም ነው የምወዳችሁ ቤተሰቦቻችን። ስለምታሳዩኝ ፍቅር፣ ስለምትሰጡኝ ኮሜንት፣ ከጎንነን ስለምትሉኝ ብርታቶቼ ናቸው። የምር የበለጠ ደግሞ በዚህ መንገድ እንደሄድበት ያደረገኝ የእናንተ ኮመንት ነው። በጣም ነው የምወዳችሁ፣ አከብራችኋለሁ። ሰብስክራይብ ያላደረጋችሁም ያው ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ ከዚህ በኋላ የሚመጡ ቪዲዮዎች ከተወሰኑ ቪዲዮዎች በኋላ ትክክለኛ ደስታ ታጣጥማላችሁ። ጦሩ ወደ ሰገባው ይመለሳል። ይህ የኔ ቃል ነው። እመኑኝ፣ እውነት መቼም ወድቃ አትወድቅም። በጣም ነው የምወዳችሁ። ፍቅር ያሸንፋል። ዋን ላቭ